ሩሃማንና ሀብታሙን መቼም የማያውቅ ይኖራል ብዬ አላስብም። ብዙ መስዋዕትነት የተከፈለለት ትዳር ነበረ። ኩላሊቱን ሰጥቶት ነበረና ብዙ ሰዎች የዛን ጊዜ ሰይፉ ላይ ቀርበው እሱ ተርኩም አልቀበልም በማለት በጣም ብዙ ልጆችን አስከፍቶ ስለነበረ እነዚህ ልጆች ታውቃላችሁ ያስባለው እና ስለ እነሱ ነው ዛሬ ላወራችሁ የመጣሁት ማለት ነው ውዶች። ሰላም 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 የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ ጥሩ። ከእናንተ ጋር እንዴት ነው? ሁሉ ሰላም ነው ወይ? ከእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ስራ እንዴት ይዟችኋል የኔ ውዶች? ከእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እና ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ላይክ ሼር እያደረጋችሁ ለቤተሰቦች ደግሞ አመሰግናለሁ ማለት ነው። እና አሁንም ድጋፋችሁ አይለኝም ውዶቼ። እና እነዚህ ልጆች ባለፈው ሳምንት ላይ ነበረ የታረቁትና በመታረቃቸው ደግሞ ሁላችንም ደስ ብሎናል ማለት ነው። የሰው ደስታ የሚያስደስተው ትዳር ሲፈርስ የማይፈልግ ሰው ማለት ነው። ትዳር ክቡር ነው እና ውዶች የምንላችሁ ነው። እነዚህ ልጆች ቻሌንጅ ተሰጥቷቸዋል ማለት ነው። ቻሌንጁ ደግሞ ዲኤምሲ ሪል ስቴት ቻሌንጅ ሰጥቷቸዋል። ቻሌንጁ በእነሱ ስም 20 ሰው ማለት ነው ከተመዘገበ ወይም ደግሞ በእነሱ ስም ከሄደ ለሱም 10% ዲስካውንት አለው እና እነሱ ደግሞ በዛ ቤቱ የመጀመሪያው ክፍያ በዲኤምሲ ሪል ስቴት ይከፈልላቸዋል ማለት ነው። የተወሰነ ፐርሰንት ይቀርባቸዋል ማለት ነው። እና ይሄ ደስታቸው የሚያስደስታችሁ ልጆች ላይክ ሼር እያደረጋችሁ የምንችልም በድጋፋችን ማበረታታት አለብን። በሀሳብ ራሱ አንድ ነገር ነው ሸር ማድረግ ራሱ ለእነሱ ጥሩ ነው ስለሆነ ማለት ነው። እና በአንድ ነገር ደግሞ ነግራችሁ ያለው ማለት ነው። በትዳር ላይ ማንንም ሰው ጣልቃ ማስገባት አያስፈልግም ብዬ አስባለሁ። ትዳር ላይ ቤተሰብ ጓደኛ ጣልቃ ከገባ ያ ትዳር በጣም ከባድ ሁኔታ ላይ ስለሚወድቅ አሁን እሱ የዛን ጊዜ ታስታውሱ እንደሆነ ጓደኞቼ ምናምን ነበር ያለውና እሱ ትዳሩን እየፈለገው ግን የጓደኞቹ ጫና የቤተሰቦቹ ጫና ወደዛ ነገር እንዲመለስ አላደረገውም ነበር። የዛን ጊዜ እንደዛ ከሆነ ወርቅ ስትለምነው ግን አሁን እግዚአብሔር ልቦናውን መልሶት ወደ ጥሩ ነገር ተመልሷል። ይህም በመሆኑ በጣም ደስ ሊለን ይገባልና ሁላችንም ትዳር ላይ የማንንም ሰው ማስገባት እንደሌለብን ከዚህ መማር አለብን። እና ልጁ ደግሞ ለእሱ ያደረገው መስዋዕትነት እጅግ በጣም ከባድ ነው። ወንድ ሰው አካሉን አውጥቶ መስጠት ሁላችንም አንዳንዶቻችን ልናደርግ እንችላለን፣ አንዳንዶቻችን ደግሞ ላናደርግ እንችላለን። ይሄ ቅንነት ያስፈልገዋል። በዛ ላይ ደግሞ መዋደድ መፋቀር የሚባለው ነገር ስላለው ማለት ነው። እና ይህን በማድረጉ የከፈለው መስዋዕትነት አሁን ላይ ውጤቱ ጥሩ ሆኖለታል ማለት ነው። እነዚህ ልጆች አሁን አሪፍ ሁኔታ ላይ ነው ያሉት። እግዚአብሔር መጨረሻቸውን ያሳምርላቸው፣ ወልደው ለመሳም ያብቃቸው። አሁን ላይ ያሉበት ነገር ጥሩ ነው። አሁን ላይ ደግሞ በቃ ሰውም እየተባበራቸው እየረዳቸው ስለሆነ እኛም ደግሞ በአቅማችን ሼር ላይክ ብናደርግላቸው ደግሞ ለእነሱ ተጠቃሚ ይሆናሉ ማለት ነው ውዶች። እና ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ።